በሩሲያ ብቻ የሚገኙ አደገኛ የጦር መሳሪያዎችና አስደናቂ እውቀታቸው። በዛሬው መሰናዶአችን በሩሲያ ስለሚገኙ የጦር መሳሪያዎች እናስቃኛችኋለን። እነዚህ ሩሲያ ሰራሽ የጦር መሳሪያ ምን ልዩ የሚያደርግ ብቃት እንደተካኑ የምናጫውታችሁን አሰናድተናል። ሩሲያን አደጋ ላይ ሊጥል ይችላል ስለተባለው ሩሲያ ሰራሹ የኒውክሌር መሳሪያም የምንነግራችኋለን። እስከ መጨረሻው አብራችሁን ቆይታችሁ እንድታዳምጡን በአክብሮት እንጋብዛለን። በራሪው ታንክ በሚል ቁልምጫ የሚጠራው የሩሲያ ሄሊኮፕተር በራሪው ታንክ ኤም24 ሄሊኮፕተር በፈረንጆቹ በ1972 አገልግሎት መስጠት የጀመረ ሲሆን በ30 ሀገራት አሁን ድረስ ጥቅም ላይም እየዋለ ነው። ሩሲያ ሰራሹ የሆነው ኤም24 የጥቃት መሰንዘሪያ ሄሊኮፕተር እያጠቃ መብረር በመቻሉ ነው በራሪው ታንክ የሚል መጠሪያ የተሰጠው። ኤም24 ይህንን የተሰኘ መጠሪያ የተሰጠው ይህ በራሪ ታንክ ተለዋዋጭ ዲዛይን ኖሮት የተሰራ ሲሆን ይህንን በጦርነት ወቅትን በጠላት ላይ ጥቃትን መሰንዘር ጨምሮ ለትራንስፖርት አገልግሎት እንዲውልም ያስችለዋል። አስቸጋሪ የሆኑ መንገዶችን በዚሁ የጦር መሳሪያን በመጠቀም ከቦታ ቦታ ማጓጓዝ ይቻላል። ሄሊኮፕተሩ ወደ መሬት በጣም በመቅረብ ጥቃት እየሰነዘረ መብረር ይችላል የተባለ ሲሆን ይህንን በራሪ ታንክ የሚለውን መጠሪያ እንደተሰጠው ይነገራል። በራሪ ታንክ ሄሊኮፕተር ካለው ሁለገብነት የተለዋዋጭ ባህሪ አንጻር የሚያስደንቅ የጦር መሳሪያን የታጠቀ ከመሆኑ ጸረ ታንክ ሚሳኤሎችንም የሮኬት ማስወንጨፊያዎችን፣ አውቶማቲክ ጠመንጃዎችን፣ የቦምብ መጣያዎችን፣ ሌሎችም ዘመናዊ መሳሪያዎችን መታጠቅ ይችላል። በራሪው ታንክ ሄሊኮፕተር እንደ ፈረንጆቹ አቆጣጠር በ1972 በወቅቱ የሶቪየት ህብረት የአየር ኃይል ለመጀመሪያ ጊዜ በጥቅም ላይ መዋሉ እንደጀመረ መረጃዎች ያመላክታሉ። ከዛ በኋላ የተለያዩ ሀገራት ምርጫቸው አድርገውታል። ሄሊኮፕተሩ በአሁኑ ወቅት ከ30 በላይ ሀገራት ጥቅም ላይም የዋለ ሲሆን ሁለገብ አገልግሎት የሚሰጥም በመሆኑ በብዙዎች ዘንድም ተመራጭ ነው። ሩሲያ ከዚህ በተጨማሪ ኤምአይ 25 እና ኤምአይ 35 የተሰኙ ሄሊኮፕተር ስሪቶችን በብዛት በማምረት ለውጭ ገበያ ታቀርባለች። ሀገሪቱ የምትታወቅበት ሌላኛው የጦር መሳሪያ ሰው አልባ የጦር ቁስ ነው። የሩሲያ ዛላ ኬዋይቢ ድሮን ይሰኛል። እስከ 3 ኪሎ ግራም የሚመዝኑ ፈንጂዎችን በመሸከም በሰዓት ከ80 እስከ 130 ኪሎ ሜትሮችን ያህል ይጓዛል። የሩሲያ ዛላ የተሰኘ አደገኛ ድሮን ነው። ድሮኑ እስከ 40 ኪሎ ሜትር ርቀት ድረስም የሚገኙ ኢላማዎችን በቀላሉ መምታት ይቻለዋል። ሩሲያ ከዩክሬን ጋርም እያካሄደች ባለችውም ጦርነት በብዛት ጥቅም ላይ እየዋሉ ካሉ የጦር መሳሪያዎች መካከል ይሄኛው ሰው አልባ በራሪ ቁስ አንደኛው ነው። ዩክሬን በዚህ አደገኛና ኢላማውን እየጠበቀ ወደ አመድነት የሚቀይረው ድሮን ብዙ ኪሳራ እንዳደረሰበት ይሰማል። ዛላ ኬዋይቢ ድሮን የሩሲያን የጦር መሳሪያዎች አምራች ክላሽኮቭ ግሩፕ ውስጥ የሚገኙ ዛላ ኬሮ ኩባንያ የሚመረት ሲሆንም አርሚ ቴክኖሎጂን ይፋ ባደረገው ድረገጽ ላይም እንዳስነበበው ድሮኑን የማምረት ንድፍ የተጠነሰሰው የሩሲያን ጦር በፈረንጆቹ አቆጣጠር በ2015 እስከ 2018 በሶሪያ ባደረገው ውጊያ ላይ በተገኘ ልምድ በመነሳት ነው። ድሮኑ ለመጀመሪያ ጊዜ ይፋ የተደረገው በ2019 በተባበረችው አረብ ኤምሬት ዱባይ ውስጥም በተካሄደው ዓለም አቀፍ የመከላከያ ኤግዚቢሽን ላይ ነው። ይህ ድሮን እጅግ ዘመናዊ ሊባል የሚችል ሲሆን ወታደራዊ ድሮኑ በተሞላለት ኢላማ መሰረት ጥቃትን መሰንዘር እንደሚችል ተነግሮለታል። በመሬትና በውሃ ላይ ኢላማዎችን አሳክቶ መምታት ይቻለዋል። ለመሆኑ ዛላ ኬዋይቢ ድሮን ምን የተለየ አቅም አለው? ይህንን ጉዳይ ስንመለከት ይህ አደገኛ ነው የተባለው ድሮን በቅርጽም ደረጃ የ3 ማዕዘን ቅርጽ ያለው በመሆኑ ከሌሎች ለየት የሚያደርገው ነው። ዋና ተልዕኮውን በሚስጥር ለመፈጸም እንዲችል ይህን አካላዊ ቅርጽም ይረዳዋል። የድሮኑ የክንፉ ርዝመትም ከጫፍ እስከ ጫፍ 1.21 ሜትር ስፋት ያለው ሲሆን ሽንጡ ደግሞ 0.95 ሜትር፣ ቁመቱ 0.65 ሜትር ያህላል። አነስተኛ መጠን ያለው ድሮኑ የኤሌክትሪክ ሞተርን የተገጠመለት ሲሆን በሰዓትም ከ80 እስከ 130 ኪሎ ሜትር ድረስ መብረር ይቻለዋል። የአንድ ጊዜ የአየር ላይ ቆይታው እስከ 30 ደቂቃ ድረስም የሚያዘልቀው ነው። ድሮኑ በጥቃት ወቅትም እስከ 3 ኪሎ ግራም ድረስ የሚመዝኑ ፈንጂዎችንና ጥይቶችን፣ ሌሎች መሳሪያዎችን ተሸክሞ መብረር ይቻለዋል። ለወታደራዊ ተልዕኮ፣ ለስለላ፣ ለጥበቃ አገልግሎቶች ማዋል የሚቻል ሲሆን ኢላማዎችን በእይታ ብቻ መለየት፣ በአይነታቸው መመደብ የሚችልበት ሰው ሰራሽ አስተውሎት የዘመኑ የቴክኖሎጂ መላ አርቲፊሻል ኢንተለጀንስ ቴክኖሎጂ የተገጠመለት ነው።
ድሮኑ ጥቃት ከመፈጸም ባለፈም የአጥፍቶ መጥፋትን ጥቃትን ሊሰነዝር ይችላል። በዚህም ድሮኑ ከሰማይ ላይ በቀጥታ ወደ ኢላማው ቁልቁል በመፈጥፈጥ ታንኮችንና የጦር መሳሪያዎችን እንክትክታቸውን ያወጣዋል። ሌላኛው ሩሲያ የምትኩራራበት የጦር መሳሪያዋ በሰዓት ከ6000 ኪሎ ሜትር በላይ የሚምዘገዘገው ብቸኛው ሃይፐርሶኒክ ሚሳኤል ነው። ሩሲያ ሃይፐርሶኒክ ሚሳኤል የተጠቀመች የዓለማችን የመጀመሪያዋ ሀገር ናት። ሩሲያ በቅርቡ ሃይፐርሶኒክ የተባለና በጦርነት ውስጥም ለመመከት ከባድ ነው የተባለለትን ሚሳኤልን በዩክሬን ጦርነት ላይም ተጠቅማለች። በዚህም ከዓለም ቀዳሚዋ ሀገር ሆናለች። እጅግ ፈጣን ነው የተባለለት ሃይፐርሶኒክ ሚሳኤል የትኛውንም የምድር ክፍል ውስጥም በሰዓታት ውስጥም መምታት ይቻለዋል። የመጨረሻው የጦር ቴክኖሎጂን በመጠቀም የተመረተው ሃይፐርሶኒክ ሚሳኤል በጦርነት ውስጥ ለመመከት አሊያም ለማቆም አዳጋች እንደሆነ ነው የተገለጸው። ሃይፐርሶኒክ ምንድነው? ሚሳኤሉስ ከሌሎች ምን የተለየ ያደርገዋል ካላችሁ ሃይፐርሶኒክ የሚለው ቃልም ከድምጽ በ5 እጥፍም የሚፈጥን ማንኛውንም ነገር የሚገልጥ እንደሆነ በማስረዳት እንጀምራለን። በሰዓት 6170 ኪሎ ሜትር ወይም ከዚያ በላይም የሚበር በሌላ አገላለጽ እጅግ ፈጣን የሚገልጸው ጥቅም ላይም የሚውል የጦር መሳሪያ ነው። በዓለም ላይ አብዛኞቹ ባሊስቲክ ሚሳኤሎች ከድምጽ በ5 እጥፍም የሚበልጥ ፍጥነትም አላቸው። ሃይፐርሶኒክ ሚሳኤል ግን ለየት የሚያደርጋቸው ግን ከምድር በጣም ርቀው አየር ውስጥም በከፍተኛ ሁኔታ የሚምዘገዘጉ መሆናቸውን ነው። እነዚህ አዳዲሶች ሚሳኤሎች በሁለት አይነት መልክም የተሰሩ ሲሆን የመጀመሪያው ሃይፐርሶኒክ ግላይድ ተሽከርካሪ የሚባልና የጠላትን ራዳር ለማታለል የተለያዩ እጥፋቶችን በመስራት የሚምዘገዘግ ነው። ሁለተኛው ደግሞ ሃይፐርሶኒክ ክሩዝ ሚሳኤል ነው። ኤችሲኤም ይባላል። በጣም ፈጣን ባይሆንም ዝቅተኛ በሆነ ፍጥነት ለመብረር የተነደፈና ለጠላት ራዳር ምላሽ መስጫ የሚሰጠውን ጊዜ በጣም ጥቂት መሆኑ ይነገራል። ሩሲያ ኪንዛል የተሰኘ ሃይፐርሶኒክ ሚሳኤል ባለፉት ሳምንታት ወደ ዩክሬን ማስወንጨፏ ተነግሯል። ሚሳኤሉ በደቡባዊ ዩክሬን የሚገኘው የሀገሪቱን የጦር ነዳጅ ማከማቻ ስፍራዎችን፣ የሚሳኤል እና ሌሎች የጦር መሳሪያ ማስቀመጫ ቦታዎችን እንዳወደመ ተነግሯል። አራተኛው ሩሲያ ራሷንም ዓለምንም ልታጠፋበት ትችላለች የሚባለው ስልታዊ የኒውክሌር ጦር መሳሪያ ነው። ሩሲያ ዩክሬን በወረረችበት በአጭር ጊዜ ውስጥም ፕሬዝዳንት ቪላድሚር ፑቲን ወሳኝ ኃይላቸውን ማለትም የኒውክሌር መሳሪያዎችን እያንቀሳቀሱ መሆናቸውን በመግለጥ ለውጊያ ዝግጁ ሆነው በተጠንቀቅ እንዲቆሙ ትዕዛዝ ከሰጡ ቆይተዋል። ይህ ውሳኔ ምዕራባውያን ሩሲያ የኒውክሌር መሳሪያዎችን ትጠቀም ይሆን የሚል ግራ መጋባት ውስጥም ከተዋቸው ነበር። ሩሲያ ምንም እንኳን የኒውክሌር መሳሪያዎችን ሙሉ በሙሉ ትጠቀማለች ብሎ ማሰብ ቢከብድም የፕሬዝዳንቱ ፑቲን አካሄድም ግን አስፈሪ የሆነ ነው። ስልታዊ ታክቲካል የኒውክሌር መሳሪያዎችን ከዋናው የኒውክሌር መሳሪያዎች ጋር ሲነጻጸር በጣም አጭር ወደሆነ ርቀት የሚተኮሱ ናቸው። ይህ ደግሞ በስትራቴጂክ ከሚባሉት የኒውክሌር መሳሪያዎችን በእጅጉ ይለያቸዋል። በቀዝቃዛው ጦርነት ዘመን ሁለቱ የወቅቱ ሀያላን ሀገራት አሜሪካና ሶቪየት ህብረትን አንዳቸው ወደ አንዳቸው እንደሚተኩሱ ሲዝቱ የነበረ ረጅም ርቀት ተጓዥ የኒውክሌር መሳሪያ ነው ስትራቴጂክ የሚባለው። በሌላ በኩል ታክቲካል የኒውክሌር ጦር መሳሪያዎች ደግሞ አጭር ርቀት የሚጓዙና ትንንሽ ፈንጂዎችን በጦርነት አውድማ ላይ በጥቅም ላይ የሚውሉ ሚሳኤሎችን ጭምር ያካተተ ነው። ሩሲያ ምን አይነት ታክቲካል የኒውክሌር ጦር መሳሪያዎችን እንዳሏት ከዚህ ማስከትለን እንመለከታለን። ሩሲያ እስከ 2000 የሚገመቱ ታክቲካል የኒውክሌር መሳሪያዎች እንዳሏት ይሰማል። እነዚህ መሳሪያዎች ታዲያ የታቀደላቸውን ኢላማ ለመምታት ማንኛውንም አይነት ተተኳሽ አረር ሊሸከሙ ይችላሉ። ሌላው ቀርቶ በቅርብ ርቀትም በሚደረጉ ውጊያዎችም ጭምር እየተተኮሱ ጥቅም ላይም ሊውሉ የሚችሉ ናቸው። እነዚህ መሳሪያዎች በጦር አውሮፕላኖች፣ በመርከቦች ላይም ተጠምደው ሰርጓጅ መርከቦችና ተምዘግዛጊ የውጊያ መሳሪያዎች ኢላማን ለማድረግ ጥቅም ላይም ይውላሉ። ታዲያ እኚህ የጦር መሳሪያዎችም በአሁኑ ጊዜ ለጦርነት ዝግጁ ሆነውም መተኮስ የሚችሉ አይደሉም። በሆነ ምስጢራዊ ቦታ መጋዘን ውስጥም በጥንቃቄ የሚቀመጡ ናቸው። ነገር ግን ሩሲያ ስትራቴጂክ ሚሳኤሎችን ከመጠቀም ይልቅም እነዚህን የአጭር ርቀት ታክቲካል የኒውክሌር መሳሪያዎችን መጠቀም ልትመርጥም ትችላለች። ይህ በጊዜ ሂደት የሚታይ ቢሆንም በኒውክሌር ላይም የተቀመጠውን ስምምነት በሚጥስ መልኩ ኒውክሌርን ላይጠቀሙት ይችላሉ። ነገር ግን ተራ ወታደር ጭምርም ሊጠቀማቸው የሚችሉ ታክቲካል መሳሪያዎችን ግን ጥቅም ላይ ሊያውሉ ይችላሉ ሲሉም በዓለም አቀፍ የደህንነት ፕሮግራም ዋና ኃላፊ የሆኑት ዶክተር ፓትሪሺያ ሉዊስ ስለ ጉዳዩ አስተያየት ሰጥተዋል።
ታክቲካል የኒውክሌር መሳሪያዎችን በመጠንም በአቅምም የተለያዩ አይነት አሰራር አላቸው። ትንሹ የሚባለው ታክቲካል መሳሪያ 1 ኪሎቶን ወይም 1000 ቶን የቲኤንቲ ፈንጂዎችን አቅም በአንድ ላይም የያዘ ሲሆን ትልቁ ደግሞ እስከ 100 ኪሎቶን ድረስም ሊመዝን ይችላል። ይህ ቀላል ቁጥር አይደለም። የሚያደርሱ ጉዳት ደግሞ እንደ ተሸካሚው የጦር መሳሪያ ፍጥነትና ግዝፈትም ከመሬትም በምን ያህል ርቀትም ነው የፈነዳበት አካባቢ ምን ይመስላል በሚሉ አንጻራዊ ሁኔታዎችን ላይም የተመሰረተ ነው። ነገር ግን በተግባራዊ መልኩ ለማወዳደር በሁለተኛው ዓለም ጦርነት ወቅትም ጃፓን ሂሮሺማ ላይም የተጣለውን ቦምብም 146000 የሚሆኑ ሰዎችን የገደለው የኒውክሌር መሳሪያ ክብደቱ 15 ኪሎ ቶን ብቻ ነው። በአጠቃላይ ሩሲያ በእጇ ላይ ያሉ ታክቲካል የኒውክሌር ጦር መሳሪያዎች ደግሞ ቢያንስ 800 ኪሎ ቶን ይሆናሉ። ፕሬዝዳንት ቭላድሚር ፑቲን በበኩላቸው ሩሲያ እነዚህ መሳሪያዎች ልትጠቀምባቸው እንደምትችል በተደጋጋሚ ሲናገሩ ነበር። ምናልባትም በምዕራቡ ዓለምም ሀገራት ዘንድም ትንሽም ፍራቻን ለመፍጠር ተደርጎም ሊሆን ይችላል። የአሜሪካ ሰላዮች እንደሚሉ ፑቲን ይህን አካሄድ የመረጡት ምዕራባውያን በዩክሬን ላይም የተከፈተውን ወረራ ለማስቆም የቻሉትን ሁሉ እንዲያደርጉ እናም ውሳኔውንም ለመቀልበስ እንዲያሳምኗቸው ነው እንጂ የምርም መሳሪያውን የመጠቀም ፍላጎት ኖሯቸው አይደለም ይላሉ። ሌሎች ደግሞ ምንም እንኳን የመሆን እድሉ ጠባብ ቢሆንም ሩሲያ ግን በሆነ ምክንያት ተገፋፍታ እነዚህ የኒውክሌር መሳሪያዎችን በዩክሬን ጦርነት ላይም ልትጠቀም ትችላለች እያሉ ነው። የአሜሪካው የስለላ ተቋም እንደሚለውም ሩሲያ ነገሮችን ለማብረድ ነገሮችን ማባባስ የሚልም አስተሳሰብ ተከታይ ናት። ይሄ ደግሞ የምርም ታክቲካል የኒውክሌር መሳሪያዎችንም ጦር ሜዳ ላይም በመጠቀም የሆነ ቦታ ወታደራዊ ልምምድ ላይ ውጤታማነቱን በማሳየት አሊያም በቅርቡ የኒውክሌር መሳሪያዎችን ልትጠቀም እችላለሁ እያሉ ማስፈራራት የሚያካትት ነው። የዚህ አካሄድ ዋነኛው ዓላማ ሌሎችን በማስፈራራት ዞር እንዲሉ ማድረግ ነው። በርካቶች እያሳሰበ የሚገኘው ጉዳዩ ቭላድሚር ፑቲን ምናልባትም ያሰቡት ነገር ባይሳካላቸውና በዩክሬን ጦርነት ላይ እንደተሸነፉ ሆነውም ካሰቡ ታክቲካል የኒውክሌር መሳሪያዎችን ሊጠቀሙ ይችላሉ የሚልም ጉዳይ ነው። ይህ ደግሞ የጦርነት አስተላለፉን ለመቀየር እንዲሁም አልተሸነፍኩም የሚለውን መልእክትን ለማስተላለፍ ሊሆን ይችላል። ነገር ግን እዚህ ጋር መረሳት የሌለበት ነገር ፑቲን እነዚህ መሳሪያዎችን ለመጠቀም እንዲገደዱ ለዩክሬን ያለውን ሁኔታ አሁን ካለበት በእጅጉ መባባስ አሊያም በሩሲያ ከባድ ውስጣዊ ችግርም መፈጠር አለበት። በጣም የምፈራው ነገር ፑቲን እዚህ ቦታ ላይ የሚደርሱ ከሆነ ዩክሬን ውስጥም የኒውክሌር መሳሪያን ጥቅም ላይም ሊውሉ ይችላሉ። መንገዳቸው ላይ የሚመጡትንም በሙሉ እያጠፉ ስለሚሄዱም ሊወስኑ ይችላሉ። እስካሁን ድረስ በዚህ ገፊ ቦታ ላይም ፑቲን አልደረሱም ብለዋል። በዓለም አቀፍ የኒውክሌር ተቋም ባለሙያ የሆኑት ጄምስ አክተን ፑቲን ዩክሬን የሩሲያ አካል እንደሆነችን በተደጋጋሚ ይናገራሉ። በዩክሬን ላይም መሳሪያዎችን ከተጠቀሙ ደግሞ ራስን በራስን እንደ መውጋት ነው የሚቆጠረው። ሩሲያ ለዩክሬን በጣም ቅርብ ነች። የታክቲካል ኒውክሌር መሳሪያዎችን ጉዳትን እስከ ሩሲያ ድንበርም ድረስም ሊደርስ ይችላል ብለዋል ዶክተር ፓትሪሺያ ሉዊስ። ስለዚህ ፑቲን ይህንን ስልታዊ ኒውክሌር ወይም ታክቲካል ኒውክሌርን ይጠቀማሉ ብለን አናስብም ይላሉ ባለሙያው። ነገር ግን ፑቲን ባይጠቀሙትም እንኳን ይህንኑ የጦር መሳሪያን እያስፈራሩበት ሊዘልቁ ይችላሉ።